ጤና ይስጥልኝ። እንዴት አላችሁ? ሀና ወንድምስሻ ነኝ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑ ምኞቴ ነው። ለዛሬ አንድ በጣም ያሳሰበኝን ጉዳይ ለእናንተ ላካፍላችሁ መጥቻለሁ። ምናልባትም እኔ ባለሁበት ስሜት ውስጥ ሆናችሁ ወይም ደግሞ ያለፋችሁ በሕክምናውም ይሁን በሌላ መንገድ ለውጥ ያያችሁ እባካችሁ ሀሳባችሁን እንድታካፍሉኝ ስል እጠይቃለሁኝ። ብዙዎች እንግዲህ ይሄንን እኔ አሁን የምነግራችሁን ነገር ሰርጀሪ አድርገው ብዙዎች ተሽሎናል ይላሉ። ብዙዎች ደግሞ የባሰ ህመሙን አባብሶብናል፣ እንዲሁም አድርገን መፍትሄ አላገኘንም፣ እንዲያውም ከ3 እና ከ4 ዓመት በኋላ ድጋሚ ህመሙ ተመልሶ መጥቶ ሰርጀሪ ማድረግ እንዳለብን የተነገረን አለን የሚሉ የተለያዩ ሰዎች አሉ። የጠቀመንም አለ ግን ቸኩለሽ ሰርጀሪውን ባትሰሪ የተለያየ መፍትሄዎችን ብታደርጊ የሚሉኝ 2-3 ሰዎች ገጥመውኛል። እኔ ግን እስቲ ሶሻል ሚዲያው ላይ በጣም ብዙ ሰዎች አላችሁ እና ምናልባትም እኔ ባለሁበት ስሜት ላይ ያላችሁ በሕክምናም ይሁን ስፖርት በመስራትም ይሁን በፊዚዮቴራፒም ይሁን በተለያየ መልኩ ያሻላችሁ አይደለም እስከ መጨረሻው ድረስ ግን መፍትሄ ያገኛችሁ ሰዎች ካላችሁ እንድትነግሩኝ ስል በትህትና እጠይቃለሁ። ወደ መነሻው ስነግራችሁ መነሻው ከ7 ዓመት በፊት የጠረጴዛ ጠርዝ ነው የመታኝ። የጠረጴዛ ጠርዝ ከመታኝ በኋላ ነው እንደዚህ አይነት ነገር የመጣው። አሁን 3ኛ ስቴጅ ላይ ነው ያለው። በጣም ነው የሚያሰቃየው። በጣም ነው ከምነግራችሁ በላይ በጣም ያማል፣ በጣም ይጠዘጥዛል። የማይመች ጫማ ካደረኩኝ በጣም ነው የሚያሰቃየኝ። ሂል ጫማ ማድረግ የሚባል ነገር ከዚህ በኋላ አልተፈቀደም። እስቲ በዚህ ሁኔታ ላይ ሆናችሁ ይህን ህመሜን እንዲጠፋ አድርጎልኛል የምትሉ ሰዎች ግን ሀሳብ አስተያየታችሁን ስጡኝ። ለውጥ ግን ያየሁበትን የሚያግዘኝን ያዳነኝን አይደለም፣ ትንሽ አልፎ አልፎ ሂል ጫማዎችን ማድረግ ስፈልግ ያሻለኝን ነገር ግን እኔ እንደዚህ ወደ እናንተ ጋር ከዚህ ቪዲዮ በኋላ ይዤላችሁ መጥቻለሁ። ተመልከቱት። እናንተ ግን ለውጥ አይቻለሁ ወይም ደግሞ ሰርጀሪው ማድረግሽ በጣም ለውጥ ታይበታለሽ የምትሉኝ የተለያያችሁ ሰዎች ሀሳባችሁን ልትሰጡ ትችላላችሁ ብዬ ስላሰብኩኝ ነው ወደ እናንተ ጋር ይዤ የመጣሁት። እስቲ ቪዲዮውን ተመልከቱትና ሀሳብ አስተያየታችሁን ስጡኝ። አመሰግናለሁ። እንግዲህ እንደምታዩት ነው። በጣም ነው የሚያመው። ሂል ጫማ አይታሰብም። ጉልበቴ ውስጥ እንግዲህ በአማርኛው መቅን የሚባለው ነገር የእሱ ችግር ነው። እንግዲህ አጥንትና አጥንቴ በመፋተጉ ምክንያት ይሄ በአጥንትና በአጥንቴ መሀል ላይ ያለው ጄል አይነት ነገር ቅባቱ ስለሌለ በዛ ምክንያት ነው እንግዲህ ህመሙ እየተባባሰብኝ የመጣው። ብዙ ሰዎች እንግዲህ ሀሳብ ሰጡኝ። አቮካዶ ውስጡ ያለውን ፍሬ እንደዚህ በመቆራረጥ ለውጥ ማየት ትችያለሽ፣ ከህመሙም ደግሞ በደንብ ልታገግሚ ትችያለሽ ባሉ መሰረት ለረጅም እንግዲህ ከ2 ዓመት በላይ እየተጠቀምኩት ይሄንን ነው። 2 አቮካዶ እንደዚህ በመቆራረጥ በዚህ ብርጭቆ ውስጥ አስገባለሁ። ከዛ ደግሞ ቅርንፉድ ነው እንግዲህ ይሄው እንደምታዩት ይሄንን ቅርንፉድ 1 ማንኪያ ቅርንፉድ እና ይሄ አልኮል ነው 70%ን አልኮል 100 mlን በመጠቀም አንድ ላይ በማዋሃድ ስጠቀመው ቆይቻለሁ። ብዙ ጊዜ 3 አቮካዶ ቢሆን ይመረጣል። እኔ ሙሉን አልኮል ስለተጠቀምኩት ለአሁን መሆን ግን ያለበት 3 አቮካዶ ነው። ሙሉን አልኮል የምትጠቀሙ ከሆነ አልኮሉን እንደዚህ ትበጠብጡትና ለ24 ሰዓታት በጨለማ ቦታ ላይ ታስቀምጡታላችሁ። እንግዲህ ይኸው እንደምታዩት ከ24 ሰዓት በኋላ በጥጥ እየነከርኩኝ ሳይበዛ ማሳጅ አደርገዋለሁኝ። በቀን 2 ጊዜ አንዳልዴም 3 ጊዜ ነው የምጠቀመው። 2 ዓመት ይህን ተጠቅሜዋለሁ። በጣም ለውጥ አይቼበታለሁ። ያው ከህመሜ ትንሽ አገግማለሁ ማለት ነው። ሌላው ይሄ ፕላስተር ነው። ይህን ፕላስተር ደግሞ በጣም ህመሙ ሲብስብኝ ረጅም ሰዓት ስራ ስቆይ ሙቀት ይሰጠኛልና ህመሙ እንዳይሰማኝ ያደርጋል። አይጠዘጥዘኝም። ለ8 ሰዓት ያክል ይሄ ፕላስተር ይጠቅመኛል። ይሄን ነው የምጠቀመው። እንግዲህ እናንተ እስቲ መፍትሄ ይሆናል መፍትሄ አግኝተናበታል የምትሉትን ነገር ደግሞ እናንተ ጻፉልኝ። በዚህ ህመም ላይ ያለፋችሁ ወይም ደግሞ ሰርጀሪ አድርጋችሁ የተሻላችሁ ሀሳባችሁን ስጡኝ። አመሰግናለሁ።